የሚያስቀምጠኝም ካገኘው አወራለሁ። ጄሪ ምን ሆነሽ ነው? ምን እያፈለግሽ ነው? ከገዛናቸው ልብስ ውስጥ ውዱና የሚያምረውን ቀሚስ አልጋ ላይ አስቀምጬው ነበረ። ማን ወሰደው? የለም ከሌላ ልብሶች ጋር ተቀላቅሎ ነው የሚሆነው። በደንብ ፈልጊ። አምነን ሳልፈልግ ጠፋላለሁ እንዴ? እሱማ ታዲያ የት ሄደ ይባላል? አላቅም። የሆነ ሰው ወስዶት መሆን አለበት። በቃ ሌላ ተጠቀሚያ። ምን ማለት ነው? ያስቀመጥኩትን ዕቃ ማጣት አለብኝ እንዴ? እሺ ምን እናድርግ? የሁሉም ሰው ክፍል መፈተሽ እፈልጋለሁ። ጄሪ ምን እያልሽ ነው? ያንን ማድረግሽ ሰዎች ጋር ምን እንደሚፈጠር ገመተሻል? ግን ከሚሉት በላይ የሆንኩትን ነገር እስኪ አስብ። ቆይ አምነን እኔ ምንም መብት የለኝም ማለት ነው? አራልሽ በደንብ እኔ ልገድብሽ እየሞከርኩ አይደለም። ታዲያ እንፈትሸዋ። ፈትሺ ካገኘሽ። ያስቀመጥኩትን ቀሚስ ሰው ካላነሳው እርግጠኛ ነኝ በእግሩ አይደለም። ስለዚህ ማንኛ አገኘዋለሁ። እንፈትሽ። እቃ ጠፍቶብኝ ነበር። ምናልባት ቁምሳጥን ውስጥ ከተቀላቀለ ማየት ፈልጋ ነው። ማየት ትችያለሽ። የለም ነግሬሽ ነበር። በቃ ሌሎቹ ክፍል እንሂድ። ምን ቢጠፋት ነው አመን እናስከትላ የምትፈልግ? ምን አውቃለሁ ብለህ ነው? ግን የሆነ ነገር አለ። በቃ አንተ እንዴት አመሻችሁ? እኛ ደህና ነን። ልብስ ጠፍቶብኝ ነበርና እሱን ለመፈተሽ ነው የመጣሁት። ምን አይነት ልብስ ጠፍቶብሽ ነው? ቀሚስ ነው። እና እባክሽ አንቺ ትንሹ ቦርሳ ውስጥ ማየት ትችላለህ? እንዴ ቀሚሴ! ምን? አቶ አምነን ባል ይገዛልኝ ቀሚሴ እኮ ይኸውና። አንቺ ሌባ! ጄሪ እኔ ቀሚሱን አልወሰድኩም። ቆይ አንቺ ክደት አይሰለችሽም? ቀን አልጋችን ላይ የባሌን ልብስ አጥበሽ ታኛሽ። እኔን ለማንድ አልሳካልሽ ስልሽ ደግሞ ልብሴን ሰረቅሽ። ቤሌን ለምንድን ነው እኛ ክፍል የገባሽው? ሳላስበው እንቅልፍ ወስዶኝ ነው። የጄሪ ቀሚስ ስፖርታሽ ውስጥ ምን ያደርጋል? ኧረ እኔ አላውቅም። መቼም ሰርቃ ነው ብላችሁ አስባችሁ አይደለም አይደል? ሰርቀሹ ካልሆነ ምን ያደርጋል አንቺ ጋር? እኔ እንጃ። እኔም እኮ ከእናንተ እኩል ነው ያየሁት። ቤሌን እየዋሸሽኝ ነው? አረ እንደዛ አይደለም ነው። አታስለፊኝ፣ ሀቁን ንገሪኝ። ታሳብዱኝ ነው እንዴ? አቶ አምነን ሰሜን አትጥ ማልም ማረው አንቺ የምታዳምጪው በዚህ እድሜሽ መሻከክ አይከብድም? ከታላላቆች ተመሪ እኔ ለማናደድ ሆን ብለሽ እናደረግሽው ገብቶኛል። ጄሪ በገመዝሽው ነገር ሁሉ እኔን ለምንድን ነው ለማስወቀስ የምትሞክሪው? መታጠቢያ ቤት ውስጥ ባልቆየው። እኔም እንደዛው። ቆይ እዛው ቢሮሽ አትቀመጭም? የምን ቢሮ? የምን ቢሮ? መቼም ከዛ ከኪሽንሽ የተሻለ ቦታ ታስቢያለሽ ብዬ አላስብም። በዚህ እውቀትሽ የሚሆነው አይታወቅም። ለሱ ምስክር እኔና አንቺ አንድ መታጠቢያ ውስጥ አብረን አንቀመጥም ነበር። ቆይ ምን አለ ብትተይኝ? አንቺ እኮ ነሽ እንደማስተጣብቀሽ አለቅ ያልሽኝ። ተይ ዛውራ፣ እኔ እኮ
ከእናቶቹ ጋራ ነው ብዙ ጊዜ የማሳልፈው። ለነገሩ አሁን እኩያሽን አግኝተሻል። እሳቸውን ያገኘው እየመሰለኝ እኮ ነው ከአንቺ ጋር ሙሉ ነግሬሻለሁ። ጮህና አንዋርድሻለሁ። አምነን ስሜን አትጥሪው። እኔን የሚመስለኝና የምታደርጊው ነገር ፍጹም አይገናኝም። በልቤ ውስጥ የሳልኳት ቤሌን ለምን አትሆኝ? መቀያየር እኮ ጥቅም የለውም። አምነን አንዳንዴ እኮ ሰዎች ሊሳሳቱ ይችላሉ ብለህ አስብ። ስህተትሽንም እንድቀበልሽ እየጠየቅሽኛ አይደለም። ያሉህን አትመን። ያየሁትንስ እሱንም አለምን። እባክሽ ብቻዬን መሆን እፈልጋለሁ። ወደ ክፍልሽ ትገቢ። አምነን ተይኝ አልኩሽ እኮ። እዚህ ቤት የተሰባሰባችሁ በሙሉ አንድ የሚያደርጋችሁ ዓላማ እኔ ማሳበር ነው። ቆይ ሰው ከዚህ በላይ እንዴት እንዲያብድ ነው ፍላጎታችሁ? በውስጥ ያለው የቆሸሸ የተረበሸ ስሜት